በመቀጠል ሻማችሁን እንድታበሩና ቀኝ እጃችሁን እንድታነሱ እጠይቃለሁ። ቀኝ እጃችንን ወደ ላይ አንስተን ቃለ መሃላችንን እንፈጽማለን። የነርስነትና የሚድዋይፈሪነት ሙያዬን መገራጃችንን እንይዝና ቀኝ እጃችንን እንደዚህ እናነሳለን። እሺ፣ ወደ ቃለ መሃላው እንሄዳለን። የነርስነትና የሚድዋይፈሪነት ሙያዬን በቅንነትና በታማኝነት ለመተግበር በአምላኬና በዚህ ጉባኤ ፊት ለራሴ ቃል እገባለሁ። የነርስነትና የሚድዋይፈሪነት ሙያዬን ለመጠበቅና ከፍ ለማድረግ እጥራለሁ። የኔን እንክብካቤ ለሚሹ ሁሉ ፈውስ፣ ጠበቃ እና ደህንነት ለመሆን ራሴን እሰጣለሁ። በምኖርበትና በምሰራባቸው ማህበረሰቦች ውስጥ ለጤና መሻሻል ለመስራት ግዴታን እቀበላለሁ። በሃይማኖት፣ በዜግነት፣ በዘር ወይም በማህበራዊ አቋም ያሉኝን ጉዳዮች በስራዬና በታካሚ መካከል ጣልቃ እንዲገቡ አልፈቅድም። ማንኛቸውም የማውቃቸውን የግል ጉዳዮች በጥንቃቄና በምስጢር ይዛለሁ። በተጨማሪም የሕክምና መረጃን ምስጢራዊነት አከብራለሁ። በስነ ምግባር ጉዳዮች ላይ በርህራሄ እሰራለሁ። ማንኛውንም ጎጂ ንጥረ ነገር ለታካሚዎች አልሰጥም፣ ለራሴም አልወስድም። ከተለያዩ የጤና ሙያተኞች ጋር በትብብር ለመስራትና ሕይወቴን ሙሉ ለመማር መስዋዕትነት እከፍላለሁ። በሙያዬ የተቀበልኩትን ከባድ ኃላፊነትና ዛሬ የገባሁትን ቃል አስፈላጊነት ሙሉ በሙሉ አምናለሁ። የገባሁትን ቃል እንድፈጽም ፈጣሪ ይርዳኝ።